በቀልኩ መመላመድ የሚያጣ ነገር ነው። ልጅን ገዝሽ ካዲ ነሽ እኮ ነው ከመሸመጣ ቀኑ ካለፈ ደጄ ቄጤማው ደርቆ ሾክ አረፈ። አንተ በአንድ ቃል ኪዳን ሁለት ቤት ሰሪ ራስ ወዳድ ስለሆንሽ ነው። እነዛ ካሜራ ፊት ነው እንደዛ የሚለው። ሃይ እንዴት ናችሁ? ሰላም አለይኩም ያ ጀማዓ፣ ሁላችሁም ሰላም ነው? እንዴት ነው? እንኳን ወደ ኢሳምና ኢክራም የዩቲዩብ ቻናል በሰላም መጣችሁ። ጠፍተናል። እንዴት ነው ጾም? ያው ረመዳን ነው። ጾም እንዴት ነው? ጾም እንዴት ይዟችኋል? የክርስቲያኖችም ጾም ነው። እንዴት ይዟችኋል? ጾም አሪፍ ነው? ዱዓ እያደረጋችሁ ነው? እየጾማችሁ ነው? እንዴት ነው? ለሴቶች ከባድ ነው በጣም። በተለይ ለአረብ ሀገር ላሉ እህቶቼ በጣም እንደሚከብዳችሁ አውቃለሁ። ስራ እንደሚበዛባችሁ። አላህ እንግዲህ ያቅልላችሁ። አላህ ጉልበቱን ይስጣችሁ። አላህ ጾማችሁ ነው የሚቀበላችሁ። ያለውን ነገር ያው ታውቁታላችሁ። መቼም እንትን ብለን ምናምን ቪዲዮ ምናምን አንሰራም እና እንደ ሀቂቃው ያው በቃ ከኢሳም ጋር ስለማንገናኝም ምናምን ብዙም ስለማናወራ አልተጣላንም። ግን ያው አናወራም። ያው አስቀይሜዋለሁ። ባለፈውም እንዳያችሁት ነው። ጓደኞቹ ሊያወሩኝ ምናምን ሞክረዋል። ያው አዲስ ነገር ስለሌለው እንደሚያውቁትን ነገርና እናንተ የምታውቁት ነገር ስለሆነ ምንም የተለየ ነገር ልነግራቸው አልቻልኩም። የተለየም ተስፋ ልሰጣቸው አልቻልኩም። ብቻ እስኪ ያው ቢያንስ ረመዳን እንትን ለማለት የሆነ የጎደለ ነገር ያለ ያህል ነገር ይሰማልና አፉ በለኝ ሶሪ ምናምን ነገር አለዋለሁኝ። ከዛ ያው ትንሽ ምግብ ምናምን እንትን እያልኩኝ ነው። እዛ በመንዲ ነገር እየሰራው ነው። ምንም መቅረጽም ያስፈልጋል ብዬ ስላላሰብኩኝ ትናንትም ግን ያው ኦቨን ውስጥ እንትን ብያታለሁና አብዛኞቻችሁ እንትን የምትሉት ያው እኔ እሱን እንደ ኢሳምን እንደገፋሁት ምናምን ስለሆነ እኔ ገፍቼው አይደለም የምሄደው። ያው ታውቁታላችሁ፣ እኔ ገፍቼ አይደለም የምሄደው። ከሱን የቻልኩትን ነገር ሞክሬያለሁ። እዚህ አልሆን ሲለኝ ነው ሌላ ነገር የሞከርኩት። ይሄ ደግሞ በአብዛኞቻችን ላይም ያጋጥማል። ብቻ ጥሩ ነገር ብትመኙልኝ እኔም ደስ ይለኛል። የምር ደስ ብሏችሁ እናንተም እሱም ደስ ብሉት ምናምን ነገር ያው ብትሸኙኝ ምናምን ደስ ይለኛል። ከዛ በኋላ እንግዲህ የሚሆነውን አብረን እናያለን። ከመሄዴ በፊት ያሉትን ነገሮች ለመፍታት ያሉትን ነገሮች ለማስተካከል እየሞከርኩ ነው ያለሁት እና በቻልኩት መጠን በሰላም በቃ ለውስጤ ሰላም ሆኖ ነገር እንዲሄድ ነው የምፈልገው። አንድ ማስተካከል የምፈልገው የእሱን ነገር ስለሆነ የይሱን ከኢሳም ጋር ያለኝን ነገር ለመፍታትና በፒስ ለመጨረስ ምናምን እሞክራለሁኝ። ይህም ቪዲዮ እንደቀርጽ ያደርገኝ ብዙ ሰው አለ። በጣም በቃ እንዴት ሆናችሁ ጠፋችሁ ምናምን ተጨንቃችሁ ነው እንትን የምትሉት እና ኦልሬዲ ወደንም ይሁን ሳንወድም ወደ ሶሻል ሚዲያ መጥቷል ያለው ነገር እና ባልተገመተ ሁኔታ ውስጥ ለውስጥ ማለቅ የነበረበት ነገር ነው ወደዚህ የመጣውና ኦልሬዲ እናንተ ካወቃችሁና ጭንቀታችሁ ሆኖ የራሳችሁ ጉዳይ ሆኖ እስካስጨነቃችሁ ድረስ ደግሞ ያለውን ቀጣይ ነገር ማወቅ አለባችሁ። ኦልሬዲ ምንም ሀገር የሚያውቀው ነገር ሆኗል። ተደበቀ አልተደበቀ፣ ተቀረጸ አልተቀረጸም ለውጥ አያመጣምና ሶሪ እንዳልኩት እንድታውቁልኝ ምናምን እፈልጋለሁ። ያው ራስ ወዳድነት ምናምን እንድትሉኝ ምናምን አልፈልግምና ለዛም ነው ይሄን ቪዲዮ መቀርጽላችሁ። ግን ያው ብዙችን እንትና ውስጥ አረጋትና በቻልኩት መጠን እንዳይሆን ምናምን አድርገዋለሁ። ዝም ብዬ ያው ፕራንክ አይደለም ግን አላ የቀረሽ ለእናንተ ስል ሶሪ እንድለው እያልኩት እንዳይመስለው ማለት ነው። ለእናንተ ስል ሶሪ ምናምን እያልኩት እንዳይመስለው። ኢንሻአላህ እንግዲህ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። በዱዓ አድርጎ እንግዲህ ጋይስ እስኪመጣ እዛ ጋር አስቀምጣታለሁ። መጣው እንጂ ቤትሽ እኮ ሰፊ ነው የሚመስለው። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። መስማት ነው የሚመስለው። መስማት ነው የሚመስለው። ሰላም አለይኩም። ኧረ መንገድ አይደለም ግቢው እንዳለ ማለት ነው። መኪና ማቆም የለውም። እንዴት ነሽ? ደረብ ያቆምኩት ሰው ልወጣልሽ ይለኝ አልኩት። የፈጠነ ነው። ረመዳን አሪፍ ነው።
ምን ሰለምቲ መሰልኩሽ እንዴ? ለምልክ ትለኛለሽ። አይ ግን እኔ ደግሞ ላይፌ እኮ እንደዛ አይደለም። አይከብድም እኮ አላንም በቃ አንዴ ሰውነቴን ሲያዩት እኮ በቃ ቀን ሙሉ በላ ነው የሚመስለው። ባይሆን በእናትሽ እግሬ ነው እንጂ ዋው ቀጠራው እኮ ያሰግደኝ ፍርድ ሰላት ብቻ ተራራ ያሰግድም ምናምን ያለው ነው ታሰይ አንተ ዱርዬ ተራራ ያሰግድም ምናምን ይለኛል። እንዴት ነሽ? ምን አዲስ ነገር አለ? እኔ ምን ታወሪኛለሽ ብዬ እኮ ሰብስብ ብዬ ነው የምመጣው እኮ ምን ታወሪኛለሽ ብዬ ካወራን ቆየን እኔ እናንተ ካወራን ቆየን። አዎ አለፈው ደበረ መሰለኝ። ለምን አንቺ ያልነበረሽም? አዎ ደብሮኛል። ያው ግን አንተን ደግሞ ሞራስ ደበርኩ መሰለኝ። አይ አንቺ ካልደበረሽ እንኳን ችግር የለም። እኔማ ፊሊንግሽን እኮ ነው ራስሽ አይ እንትን ነው ስማ ይደብራል። እኔ ይደብረኛል። አንተ መስጠት እኮ ይደብርሽ ግን አመሲም ምን ማለት ምን ማለት እንዴት ማለት ምን ላድርግ? ምን አድርግሽ ነው ይደብርሽ? ለምንም ካላደረግሽ ነው። አይ እኔ ቢነሱ ፍትና ስላወራው አይ አሁን ላወራልሽ ምንድን ነው እኔ ካፍርክ ስለቆየን ምናምን ያው እንደበሽቱ ስላሉ ስራ እየተዘጋገና ነገር ስለሆነ አውረተንማ ያመጣሽውን አየሁ እኮ አውራን ምን እንዳይፈጠር ነው። አውራን አብረን ሰራን አብረን ቆየ አብረን ብዙ ሰማችን ከፋለ። ከዛ ብቻሽን ደግሞ የነገር ፈጠርሽ። ያው እኔን ለመረዳት ሙከራ ገበያስ ነበርኩ። ምንድነው የምረዳሽ አሁን እንደውኩሽ ምንድነው የምረዳሽ? ይሄን ለምን እንደሆንኩ ነው ለምን እንደተለወጥኩ ነው። ወደ ምን ራስሽን ስለምትወጂ ተለውጥሽ ራስኮ እኔ ራስን ወደዶኝ ሊሆን ይችላል። ግን አብረን ሰራን አብረን ቆየን አብረን አቀድን። ከዛ መጨረሻሽ ላይ ብቻሽን ሆንሽ እኮ እኮ አማራጭ ስለዚህ ነው እኮ ታውቃለህ። አሁን ቆይ ምንድነው የምታወሪኝ? ይሄ ልታወሪኝ አይደለም? ምን ልታወሪኝ ነው የጠራሽ? አሁንማ ያው ባለፈው ሳወራስ አስተብረፈለው ያው እነሱ ፊቱን አስተብረሃለሁ ብዬ ስላሰብኩኝ ያው ወርድም አንተም ተብረሃል አይደል? ተብረውን ምንድነው ካስደብርሽኝ ታዲያ ለምን አስደብርሽ እንዴ? ይደብረዋል ብለሽ ካሰብሽ ምን አስደብሩ ምን አስፈልግ አይደለም እንደሚደብርህ እኮ አይነው እኮ ግን ያን ያህል እንደዛ ይከፍቱ ይተይዳለው ነው ብዬ አስብኩ ነበር። ግን ምንም ያው እነሱ ስላሉም የሚለወጥ ነገር የለም። ተባለ አይደል? ደስ እንዲለኝ ነበር እንደምፈልጊው አሁን ደስ ይላል እኮ አይደለም። እኔ እኮ ስላስተበኩ እኮ እየተጨነኩ እኮ ነው። አንቺ እኮ አሁን የልጅሽን ገልጭ ካዲ ነሽ እኮ። እኔ ካሜራ ራሴ ስለማስቀምጥ አላወራም ብዬ ነው እንጂ እኮ አንቺ እኮ እኔ ላይ ያደረግሽው ከሄደት ነው። ምንድነው ይፈርኩ? አብረን የሰራነው አይደል? አብረን ነው እዚህ ደረስነው። እሺ ሴቱኝ እኔ ምንድነኝ ላይፍ አለኝ ህይወት አለኝ እኮ። የፈለገ ሴት ብትሆኚ ይሳማይ እንደዚህ አይነት ሪሌሽን ያስፈልገኛል እንዲህ ነው። ስለዛ ሙቮል ላደርግ ነው። ቀላል እኮ ነው። ግዴታ አንቺም እንደተመልካች ከኢንተርቪው ምናምን ማየት እኮ አይጠብቅብሽ። እኔና አንቺ እናሳልፈው አለ አይደለ? አውቀሽ ድንቁር ብለሽ ነው እንጂ አይደለም። ኢክራም ስሚ አውቀሽ ደንቁረሽ ነው እንጂ በግልጽ አማርኛ ካወራን ምንድነው ተግባሪ? የትኛው ማን ነው? የትኛው ጓደኛ ነው መኪና ገዝቶሽ ተጠየሽው? ነገ ላይፍ ላይ ያለሽ ብል ነው እንጂ የትኛው ማለት አውቀሽ ነው የተኛሽው? ንገሪኝ እስኪ። አይደለም የትኛው አይተሽ ታውቂያለሽ? እና ምን ማለት ነው? ከዛ አይ እኔ በተግባር ስለማይመስለኝ ምናምን እኔ እኮ ራሴ ካሜራ አስቀምጬ እዛች ጋር አንቺ የምታወሪው ገብቶሻል እየመረጥኩልሽ እኮ ነው እንጂ ምንም እኮ ይሄ የሚያስከፋ ነገር ምናምን ስለ ጓደኝነት አይደለም የምናወራው። እስከ ዛሬ ድረስ ያደረኩት ምንድነው? ከአንድ ሴት ጋር አይተሽኝ ታውቂያለሽ? ከእቺ ጋር ፍቅር ጀምሬያለሁ እቺ ልጅና ፍቅር ያለው ሰምተሽኝ ታውቂያለሽ? ነው ልብ ያለኝ አይመስልሽም ወይ? ስሜት ያለኝ አይመስልሽም? ነው ስሜት የለህም ምናምን እኮ አይደለም እሱ
ግን እኔ እናንተም ደግሞ በግልጽ እንደዚህ አውርተን ስለማናቀን የፈለገውን ተግባሬን እኮ እያየሽ ነው። ተግባሬን እያየሽ ነው። በቃ አውቀሽ ተኝተሽ ደንቆረሽ ራስ ወዳድ ሆነሽ ነው እንጂ ተግባሬን በደንብ እያየሽ ነው። ምችለውን ነገር በአንቺ ላይፍ ውስጥ ለማስተካከል በእኔ ላይፍ ውስጥ ለማስተካከል ምጥረውን ታውቂያለሽ እኮ። ያው አለማኩ ብዙ ጊዜ እኮ አብሮ ከመስራት ከምናምን የዘለ ነገር ወሬ የለውም። አንቺን ማሳደግ ስለምፈልኩኝ አብሮ መስራት ምናምን አትበይኝ። መስራት እኮ ለወንድ ልጅ ላይፍ ነው፣ ህይወት እኮ ነው። ነግሬሻለሁ እንዴ። እኛ እኮ ሰክሰስ ላይ ወንድ ልጅ ስኬት ላይ ሲደርስ ነው፣ ገባሻ? ስኬት ላይ ሲደርስ ነው ሚስት የሚፈልገው መሰብሰብ የሚፈልገው እና እኔ ወጣቴ ሆኜ ያን ጊዜ በምታውቂኝ ይሳምነው አንቺን ስለ ትዳርና ስለ ፍቅር ማውራሽ እና እንደዛ ሳይሆን ቢያንስ ማለት ነው የሆነ ነገሮች ሲስተካከሉ እንደዚህ አይነት ነገር የለም። ተስፋ መስጠት እንደዛ እኮ የለውም። የምን ተስፋ ነው? ከተግባሬ በላይ ተስፋ ምን ይስጥሽ? ምን ይስጥሽ እንዴ? ባንቺ ደግሞ አትከራከሪኝ። ባንቺ የፈለገ ኮሜንት አክሰፕት ማድረግ ችግር የለብኝማ። ምን አገባኝና ነው ለአንቺ ብዬ ኮሜንት የምቀበለው? ምንም ከሌለኝ ምን አገባኝ? እኔ አንቺ ህይወቴ ላይ ስኬታማ አደረግሽኝ አላደረግሽኝ ምን አገባኝ ብዬ ነው እኔ አንቺ ስኬታማ እንድትሆኝ የምጥረው? ምንም ነገር ከሌለ ንገሪኛ። እንደዚህ ስኬት ላይ ደርሰን ሌላው እንደጋር ልትሄጂ ነው እንዴ? እና አንቺ አብረን የሰራ ነው። አሁን አንተ ማለት ነው ይሄ ለኔ ፊሊንግ እንዳለ እንደዚህ አሁን በቃላትን በተግባር ማየት ነገሮች እያየው ባህል ነበርም። ኢቭን አሁን እኔ ሌላ ሰው ባወራም በጊፍተርም ይሁን በምን ያን እንኳን ጌም ምንድን ነው የፈለግሽው? ባወራም ምንም አይመስልም። እና ምን ይመስለኝ ስራሽ እኮ ነው እኮ ምንም አይመስልም። እና እኮ ለምን ይመስለኝ እኮ ምንም አይመስልም። በቃ ስራ ነገር ይዘል ነገር ስለማታ እኔ አስቀምጬ ቤትሽ አስቀምጬ ላንቺ ኪራይ ማልከፍል ከሆነ ቤተሰቦችሽን ማረዳ ከሆነ አንቺ ምትለብሹ ምትበይ ምትጠጪው ማልሰጠሽ ከሆነ እና ምን ላድርግ? ለምን ስራ ስላለሽ ማለት ነበረብኝ እኮ አይደለም። የሆነ እንኳን ቢያንስ የቀናት መንፈስ ነገር ይሆን ለምን ቀናለው? ስራሽ እኮ ነው፣ ስራሽ ነው እኮ። ሚዲያ ላይ አንደኛው ህዝብ እያየሽ አንቺን ቆንጆ ኢክራም እንደዚህ ቢል እኔ ደስተኛ ልሆን እንጂ የምችለው ለምን ቀናለሁ? ወጥተሻል እኮ ለቀናታም ወንድ ብንሆንማ እስከዛሬም እኮ አብረን ባልሰራን አብረን ባልተደወጠ አይደለ እንዴ? አሁን አንዳንድ ሰዎች አሉ አይደለም የወድ ሰው ላይ ሲያዩ የሆነ ነገር የቅናት መንፈስ የሚሆን ያለች ወሬ ነው የሚያዘኝ። እንደሱ አይነት ወሬ አሁን አንተ የለም ይዶንክ ምንም ነገር አይመስልም። ማንንም ባወራ ምንም ክራሚ ይኸውልሽ፣ እኔ ድንበር ስታልፊው ነው አንቺ ልቆጣጠር የምችለው። ድንበር የምታልፊው ደግሞ በራስሽ በህይወትሽ ላይ ሲሆን በእኔ ህይወት አይደለም። መቅናት አትስሪ ማለት ምናምን እንደዚህ አዛውንድም መሆን አልፈልግም፣ አልሆንም፣ ወደፊትም አልሆንም። ኢቭን ሚስቴ እንኳን ሆነሽ መስራት ካለብሽ መጀመሪያ እኔ ማስተዳደር ከቻልኩኝ አንቺ እንዳትሰሪ አድርጌ መንከባከብ ከቻልኩኝ እንጂ ካልቻልኩኝ ወተሽ እየሰራሽና እያገዝሽኝ ከሆነ ለምንድን ነው ስራሽ ላይ እንቅፋት መሆን? አልሆነም እኮ ወንድ አወራሽ አላወራሽ እዛች ጋር ስራሽ ነው። ጊፍተሮች አሉሽ ምናምን ነገር ከነሱ ጋር ኮንቨርሴሽን መፍጠር አለብሽ። ታይ ለማለት እኮ መስጠት አለብኝ አይደል? የሆነ ነገር እኮ ታይ እንኳን ባትል ማለት ነው አላ የሆነ እንትን ያው ብቻ የቃል መንፈስ እኮ አለ አይደል? የሆነ ነገር የምትወደው ሰው ሲያወራብህ ወይ ምናምን አይነት ነገር ብታሳይ እንደሱ አይነት ሪአክሽንም ይላል። ከዛ አልፎ ደግሞ ይሄን ስራውንም ምናምን ከመስራት ለማደግ ምናምን ከመሞከር ውጪ የሆነ ጊዜ ስናድግ ምናምን ኢንሻአላህ የሆነ ነገር ምናምን ብለህ ራሱ እንደዚህ በተስፋ ምናምን አታወራ። እኔ እኮ ሳድግ እኮ ሻል ስል እኮ ሻል ለማድረግ ስሞክር አይተሻል አንቺ አይቻለሁ። እና ምን ፈለግሽ? አሁን ስንሻል ለምሳሌ አሁን ይሄ ነገር የተፈጠረው ከዚህ ከመኪናው ከምንም በፊት ነው አይደለ? እኔ ምን አውቃለሁ? አቁሚ አታቁሚ፣ በቃ አሁን እኮ እያሳዩሽ ያሉት ጌም አቆምን። ወንድ አታውሪ ወይም ደግሞ ሌላ ሰው ጋር ኮንቨርሴሽን የለሽም እስከማውቀው። ጓደኞች ሴቶች ናቸው። አንድም እኔ ካስተዋወቅሽ ውጪ አንድም ጓደኛ አይቻል አቅም ይሆን ጓደኛ በየትኛው ቤት በኩል ዞረሽ ገጥመሽ እንደዚህ ታረጋለሽ ብዬ ጠብቄ እንትን ልጠርጥር። ፕላስ ደግሞ አሁን ያለው ነገር ደግሞ እስኪ እንደው ከረፈደ ምንም እኮ የረፈደ ነገር የለም። ባይዘው በሐቂቃውን ነው ካልን ምንም አልረፈደም። ለምን አንዴ አብረን ሰራን አይደል እንዴ? አብረን ተለወጥን። አብረን ስለወጥ ብቻዬን አልተለወጥኩም። የምችለው ነገር ላንቺ አድርጋለሁ። የሀብት ማማ ላይ ደርሼ አይደለም እኮ አብረን እንደጋልኩት። ገና ተከራከራለች ደግሞ አሪፍ እንትን እንደሆነ ሰው እንዴ። አትሊስት እኮ አንቺ ልንገርሽ አንድ ነገር ራስ ወዳድ ስለሆንሽ ነው። የራስሽን ላይፍ አስተካከልሽ። አንቺ ውጪ ሄደሽ ታገቢያለሽ፣ ውጪ ሄደሽ ትሰራለሽ፣ ውጪ ሄደሽ የሆነ ሰው አለሽ። ከዛ ይሳም ደግሞ እዚህ ሌላ ሴት ይፈልጋል ወይም ደግሞ ላይፍ ገና እንዴ። እኔ ደደብ ነኝ እንዴ ካንቺ ጋር 3 አመት 4 አመት ደግሜ አንቺ ትተሽኝ ብትጂ እኔ ሌላ ሴት ላይ ፈጠመረ ለምን ብዬ የሚያጣደፈኝ ነገር ኖሮ እኮ አይደለም ማግባት አለብሽ ስል ነው አይደለ እንደዚህ ነገራቶችን ማፈጣጠን የጀመርኩት እንጂ እኮ ነው። ታውቂያለሽ ችግር የለብኝም።
እዚህ ጋር ከረፈደ ብዬ ፊሊንጌን ከነገርኩሽ ምንድነው ይሄን ያህል መንጠባረር እና ምንድነው አማራጭ የምታጭው? ካምቢ ምን አይነት አማራጭ? የትኛው አማራጭ? የማታውቂው ሰውን አማራጭሽ ስታገኘው ራስ እኮ አላውቅም እኔ እዚህ መጥቶ ምናምን እሷ እንደቀነገኘት ግን ለሱ ሳይሆን ማለት ነው የማግኘት ሳይሆን ያው ያለን እስከዛሬ የነበረን ኮንቨርሴሽን ምናምን ነገርና እንበቃ መጣቀው ነገር እኮ ነው። ስለምን ኮንቨርሴሽን ነው? የሰው ልጅ ሐሳብ ይቀይራል እኮ። ዛሬ አንቺን ወደድኩኝ አይደለ? ዛሬ አንቺን ወደድኩኝ፣ ነገ ደግሞ እኮ የማይሆን ነገር ሲፈጠር እኮ አንቺን ልጣላ እችላለሁ። የሰው ልጅ ነኝ። ትናንትና አላማ አልነበረኝም፣ ዛሬ አላማ ያዝኩኝ። ትናንትና ምንም አልነበረኝም፣ ዛሬ የሆነ ነገር ያዝኩኝ። አብረን ተሳካለን፣ አብረን እንደግ። ነጋችን ምለው እኔ አንቺን ማሳደግሽ ምንድነው? ልጄ ነሽ? ንገሪኝ። እኔ ሰው ካልሆንሽ ልጄ ነሽ ወይ? አንቺ የራስሽን ላይፍ ከሆነ ውጭ የምታስተካክዪው እኔ የራሴን ላይፍ አላስተካክልም እንዴ? በማድረገው ነገር ጓደኛዬ ስለሆነሽ አብረን ስለምንሰራ አብረን ብዙ ነገሮችን ስለምናፈና ነው አይደል? የምትከረው ጊዜ እኮ እንደዛ ነው እኮ። ምን ልበልሽ? ምን ልልሽ ነው? ላገባሽ ስለምፈልግ እንኪ ለትዳር ነው ብዬ ነው እና እዛ ካሜራ ፊት ነው እንደዛ የምለው። መቼ ምን ውስጥሽ ምን አውቄ ማግባት እንደምትፈልጊ ያውቃል። አሁንም ቤል ልንገርሽ ማግባት ትፈልጊያለሽ እንጂ አንቺ ስላፈቅርሽው አይደለም፣ ፍቅር ይዞሽ አይደለም። ሊይዝሽ አይችልም። በምን ታውቃለሽ? ሊይዝሽ አይችልም። ማታውቂውን ሰው ምን ብር ነው የምታፈቅረው? አይደለማ። ገንዘብ አልቸገረሽም። አልሐምዱሊላህ ደህና ቤት ነው የምትኖሪ። እንደዚህ ይሄ ቤት እኮ የቤተሰብ ቤት ነው። አንቺ ብቻሽ የምትኖሪበት ቤት የትኛው ላይ ፈልገሽ ነው? ምን ታውቃለህ የምትይ? መቼ የምታውቂውን ሰው ነው? እኔ እኮ ከገንዘቡም ከምንም ፊቸር ነው የሚያሳስበኝ። እኔ አንቺ እንደምታፈቅረው አላውቅም አይደለ? ማለት ምን እንደዚህ ዝቅ ስል ምናምን ነገር የሚፈልገኝ ሰው የሌለ ምናምን መስሎሽ ነው? የምታፈቅሪ ከሆነ ለምንድን ነው ከኔ ጋር የምትዳረቂው? ለምን የምታዳርቂኝ? ዝም በይ። የምታፈቅሪ ከሆነ ከኔ ጋር ምንድን ያለሽ? አንቺ ነሽ እኔ ነኝ ስራ ላይ ያለ ነው? ንገሪኝ። አንቺ ነሽ እኔ ነኝ ስራ ላይ ያለ ነው? እኔ ነገ ስለማስብ ከአንቺ ጋር እሰራለሁ። አንቺ ሌላ ሰው የምታፈቅሪ ከሆነ እኔ ጋር ምን ትሰሪያለሽ? ምን ትሰሪያለሽ? ፍቅር እስከያዘሽ አትነግሪኝም? አንቺ ሲጀመር ራስ ወዳነሽ ስራ የሚያስሽው አንቺ ነሽ። ሁሉ ብቻ እኔ ደግሞ ላጥር ይሄን እንዴ እሺ ቢያንስ ፓርትራት ይገምሳል እንሳም እኔ እንደምወድሽ አውቃለሁ ታውቂያለሽ፣ አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ? የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ካራሰው ልሸኝሽ ጨክኜ የምወድሽን ሰው ሆድዬ የማምነሽ ከእንግዲህ ከጠለቀች ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ወርሜ ነው ማፍቀር። ሰው ወዶ ሰው እንደ መለየት ክፉ ነገር የለም። ልሸኝሽ የመጨረሻዬን በይሆን ግድ የለም። አሃ አሃ አሃ